ሩትዬ እናስለቅሳታለን እንሰብራታለን ብለው ሲጠብቁ ጥንክር ብላ ጀግና ሴት አታለስም ወይም ተሰብራ አትቀርም ብላ ጠንክራ ሳይወት ሱካራቸው ተነሳ። ነገሊት ማለት ነው ለመሰለን እነ ብዙዬ ማለት ነው እነ ብዙዬ ሱካራቸው ነው የተነሳው ማለት ነው። ምክንያቱም ሩታ ባለማልቀሷና በመጠንከሯ አው እንደዚህ እየጠነከርሽ ማለት ነው እንደዚህ ቅጥል አድርጋቸው የጠበቁት ሌላ የሚያዩት ሌላ ሲሆንባቸው ማለት ነው እነሱ በቃ ከመቃጠል ውጭ ምንም አማራጭ የላቸውም። ስለዚህ ሩታ በትናንትና በአብርሽ ቤት በተለቀቀው ቪዲዮ የተነገረቻቸው እያንዳንዱን ወሬዎች ወይም እያንዳንዱ የተናገረቻቸው ነገሮች እኔ በቃ አንጀቴን ነው ያራሱኝ። በቃ ትክክለኛ እንቅጯን ነው ማለት ነው የመለሰችላቸው ማለት ነው። በቃ ዝም ማለት ምናምን በቃ ከመጠን በላይ ክብራቸዋለች፣ ከመጠን በላይ ታግሳቸዋለች። አሁን ላይ ግን በቃ እያንዳንዱን በቃ ልካቸውን ነግራ ነው ትናንትና ያባረረቻቸው ማለት ነው። የእውነት በጣም ጎበዝ ሴት ነች። እንደ ሴት ብዙ ነገሮችን የተጋፈች ጀግና ሴት ነች። ብዙ ነገሮችን ያሳለፈች በጣም ጀግና ጎበዝ ጠንካራ ሴት ነች። እና ከአብርሽ የገረመኝ ብዙ ነገሮች አሉ ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ ሼር አድርጉ። እና ትናንትና እንግዲህ እንደነገርኳችሁ ከአብርሽ የገረመኝ ነገር በመጀመሪያ ዳኒና ሩትዬ ስለታረቁ ደስ ብሎኛል። ያው በነገራችን ላይ ዳኒ ትንሽ አናዶ የነበረ ለምን እንደው ታውቃላችሁ? ሩትዬ ጋር ሲጣላ ሩጦ ሄርሜላ ጋርና አብርሽ ጋር ሄዶ እንዲሆነንም እናንተ ቀለበት አድርገ ምናምን የሚለውን ቪዲዮ አይቼ በጣም ነበር የተናደድኩት። ቆይ ሩትዬ ግን ሳይወጣላትም የሆነ ሰው ጋር ስትጋጭ ቶሎ ብሎ እሷን ለመጉዳት በቃ እሷን ለመበቀል ነው የሚሮጡት ምናምን ብዬ ትንሽ በዳኒ አዝኜ ነበረ። ግን ትናንትና ስለታረቁ ደስ ብሎኛል። በመቀጠል ደግሞ ማለት ነው አብርሽ ትናንትና ሲናገራቸው የነበሩት ቃላቶች በጣም ሲገርመኝ ማለት ነው። ይሄ ልጅ ወንድ ነው ወይስ ምንድን ነው በቃ እያልኩ ማለት ነው። ምክንያቱም ምን ሲል ነበር መሰላችሁ? እዛ ስመጣ ብቻዬን ስለመሆን ቆይ ልጅን ልታይ ስትሄድ ብቻህን ስትሆን ምን የምታደርግ መሰለህ? ሩታ የምታግትህ መሰለህ ወይስ ምን የምታደርግ መሰለህ? እንዴ ሲጀመር እኔን ማየት ካልፈለክ ራሱ ወይም እኔን ከፈራ ራሱ ቤተሰቦቼ ልጅህን ያሳዩሃል እያለች ነው። ምንድነው እንደዚህ የሚንበደበደው? ሲጀመር ማለት ነው በህግም ቢሄር ማለት ነው ይሄ የስድስት ወር ህፃን ልጅ ማለት ነው በህግ ቦታ አብርሽ ቤት ማንም ከእናቱ ነጥሎ የትም ቦታ ሊወስደው አይችልም ይሄንን ህፃን ማለት ነው። ምንድነው እንደሚባል ታውቃላችሁ? ፈለገችበት መኖር ትችላለች እናት የልጅ 18 አመት እስከሚሞላው ድረስ ወይም በቃ ገሬጋ መኖር ፈልጋለሁ ገሬጋ ብሎ ራሱ መወሰን እስከሚችል ድረስ እናት ፈለገችበት ሀገር መኖር ትችላለች። አባት እየሄደ ማየት ይችላል። በቃ አልተከለከለም። ሲከለከል ነው ሩታ አልተወቀስም ሆነ በህግ ልትያዝ የምትችለው እንጂ ካልተከለከለ አብርሽ ሩታ ጀርመን መኖር ከፈለገች ራሱ ማለት ነው ልጁን ማየት ካለበት አብርሽ ጀርመን ሄዶ ማየት ይችላል። ፈለገችበት ሀገር መኖር ትችላለች። ዱባይም ሆነ የትም ቦታ እንዴ ሲጀመር ደግሞ እቺ ልጅ እየሄደች ያለችው እነሱ ትውልድ ቦታ ነው፣ ቡታጅራ ነው፣ እነሱ ሀገር ነው እየሄደች ያለችው። የሱን ቤተሰቦች አሉ እዛ ሀገር። ምንድነው እንደዚህ የሚያስፈራው? ይሄ ልጅ እኮ ያለው ይሄ ህፃን ልጅ እኮ ያለው ከእናቱ ጋር ነው። ከሱ በላይ የምትንሰፈሰፍለት እናቱ ጋር እኮ ነው የሚኖረው። ምንድነው እንደዚህ የሚያስፈራው? ከሰራተኛ ጋር ነው እንዴ ያለው? ሩታም ተናግራለች። በነገራችን ላይ እናቱ እኮ ናት። በዚህ ሰዓት ደግሞ ከአባቱ ይልቅ እናቱ ናት ለዚህ ህፃን የምታስፈልገው። ምክንያቱም ጡት የምታጠባው በቃ በሁለመናው ከዚህ ሰዓት እናቱ ናት የምታስፈልገው። ኢቭን ለራሱ አባቱን የመናፈቅ ያለመናፈቅ እንትን አሁን ላይ አያስታውስም። ምኑን ያውቃል? ገና 6 ወር ህፃን ልጅ የእናቱን ወተት ካገኘ ጠጥቶ ትኝት ይላል ማለት ነው። እና ምንድነው እንደዚህ ደግሞ ነገር ማጋነን ያቺ ብዙዬ ደግሞ ማለት ነው ነገር ማጋነን የሚፈልጉት እነሱ ራሳቸው ብዙዬና አብርሽ ናቸው ማለት ነው። ሲጀመር ሩታን ነገር ማጋነን ትፈልጋለች ራሳቸው ናቸው ነገር ማጋነን የሚፈልጉት። ምክንያቱም የማይካበር ነገር እያካበዱ አሁን ሩታን በነገር እየጎተጎቷት ያሉት እነሱ ናቸው እንጂ ሩታ አይደለችም። ሩታን ትታቸዋለች። ቆይ ይሄ ልጅ ማለት ነው ሩታን አልፈልግም ብሎ ከሌላ ሰው ጋር ህይወቱን ይዟል አይደል? ለምን የራሱን ህይወት አይኖርም? ልጅህን ማየት ትችላለህ ከተባለ ልጁን የትም ቦታ እየሄደ ማየት ነው። የአባትነቱን መስዋዕት መክፈል ከፈለገ የትም ቦታ ትኑር እናትዮ ሄዶ ልጁን ማየት ነው የሚጠበቅበት። ምንድነው የዛ ብቻዬን ስለመሄድ ምናምን ምንድነው? ወንድ እኮ ነህ። ምንድነው እዛ ብቻን ስለሄድክ ሩታ ሴት ልጅ ምን የምታደርግ መሰለህ?
እንዴ ሩታ እኮ በባለፈው ለራሱ ማለት ነው በባለፈው ራሱ ወደ ጠጥታ ነው እንጂ እኮ አንዲ ሰው መቼም የሚጠጣ ነገር የሆነ የሚያሰክር ነገር እየጠጣ ጠጥቶ ነው በባለፈው ራሱ ነው እየጠጣው ራሱ ጠጥቶ ነው በኋላ ቪዲዮ ያዘችብኝ አስክራ ምናምን ያለው ማለት ነው። ሩታ እንደዛ ታደርግብኛለች ብለህ አስበህ ከሆነ ብታደር እንኳን እሷ አታደርግም። ሲጀመር ብታደርግ እንኳን አለመጠጣት ነው የምትሰጥህን ነገር ማለት ነው። ግን አታደርግም፣ በጭራሽ አታደርግም። ትታለ ቆርጦላታል፣ አትፈልግህም ሲጀመር ማለት ነው። ሲጀመርም ልታገኝ ሁላ ፍቃደኛ አይደለችም። ልጁን ማየት ከፈለክ ቤተሰቦች ያሳዩሃል ነው ያለች እንጂ ምንም አትፈልግህም። በቃ አንተ ከህይወቷ ወይም ከልቧ ወጥተህላታል። ብዙ ታውቃላችሁ ጋይስ፣ ብዙ ጊዜ የምትለማመጡት፣ ብዙ ጊዜ የምታፈቅሩት፣ ብዙ ጊዜ የምትፈልጉት ሰው አንድ ጊዜ ከልባችሁና ከህይወታችሁ ከወጥ በቃ ምንም ያ ሰው በቃ የሆነ በቃ ወርቅ ላይ ቢነጠፍ ወይም ደግሞ ወርቅ ላይ ቤተኛ ራሱ ሰው የሆነ በቃ ያመወደው ሰው ነው እኮ ብላችሁ ራሱ ልታዩት አትችሉም። አንዴ ቁርጥ ነው የሚያደርግላችሁ፣ አንዴ እንትን ካላላችሁ ማለት ነው። እና አብርሽ ራስህን አታካብድ፣ አትፍራ። ሩታ ምንም የምታደርግ ነገር የለም። አንተ እዛ አግታ ምን ልታደርግ ነው? በግድ ከኔ ጋር ሆን እንድትልህ ነው? ስራ አላጣችም እኮ እንደዚህ አይነት ስራ መስራው እንደዚህ አይነት መጥፎ ስራዎችን። እሷ እኮ አፍቃሪ ሴት ናት። ብዙ ነገር ፍቅር ብላ ብዙ ነገሮችን አድርጋለች። ነገር ግን አንተ ፍቅር ስለማይገባ ብዙ ነገሮችን አበላሽተሃል። ከዛ ውጭ ምንም ልታደርግ የምትችለው ነገር የለም። ትታለች፣ በቃ አትፈልግህም። ግን እንዳባት እሷ ደግሞ ቤተሰቦቿ ጋር መኖር ትፈልጋለች። አንተ ደግሞ እንዳባት ሄደህ ልጅህን ማየት ትችላለህ። ልጅህን አልከለከለችም፣ አታይም አላለችም። ይዛ ሌላ ሀገር ልትሄድ አይደለም፣ ከሀገር ውጭ አይደለም የምትሄደው፣ ትውልድ ሀገር ቡታጅራ ቤተሰቦች ዘንድ ነው። እሷም ቤተሰቦቿ ዘንድ ነው። ያኔ ያክል የሚራራቂት አሜሪካ ሀገር እኮ አይደለም ይዛው የምትሄደው። እንደገና ደግሞ ለ2 ወር ነው። 2 ወር በጣም ቅርብ ነው። በወር አንዴ እንኳን ሄደህ ብታየው ልጁን በቂ ነው። በወር አንዴ ቤተሰቦችን እንዲህ አታይም እንዴ? እዛ ሀገራችሁ ላይ ተቀምጣችሁ ይሄን ያክል ተራርቃችሁ ነው ከቤተሰብ ራሱ የምትኖሩት እንኳን ልጅህን እና እኔ በጣም ነው የሚገርመኝ። ለምንድን ነው እንደዚህ ነገር የሚፈልጓት? እቺ ብዙዬ የተባለች መቼም ዙጥ ማለት ነው። ቻቪና ቂጧ የሚያለየው እውነት በጣም ስላናደደችኝ ነው። ነገር አለማ በጣም ነው የሚያናድደው። በነገራችን ላይ ብዙዬ ማለት ነው ምን እንደጠበቀ ታውቃላችሁ ጋይስ? ሩታን ለማስከፋት ነበር ሐሳቧ ማለት ነው። ሩታን ለማስከፋት ሩታ በቃ እንደ ድሮ እያለቀሰ ምናምን ነገር እንድትመጣ ምናምን ነበር ሐሳቧ ማለት ነው። አሁን ላይ በቃ ሩታ ጥንክር ብላ በቃ ልካቸውን ስትነግራቸው ምናምን ነገር ደነገጠች። በቃ የምትሆነው ምናምን ነገር ጠፋት። በቃ ዝም ብላት የመጣላትን ሁላ ትቀባጥራለች ማለት ነው። ሲጀምር የሆነ በቃ ለአብርሽ ሲሆን ሩጣ ትመጣለች ማለት ነው። ብዙዬ የእውነት እኔ በጣም ነው እያሳዘነችኝ። እኔ የእውነት እንደ ትልቅ እያሰበች ለራሱ ሁላ አልመሰለኝም ማለት ነው። የሆነ በቃ ምንድነው የሚባለው የሆነ ብቻ ዝምድና በቃ ለወንድሟ ነው ሁሉ ነገር እንትን እያለች ያለችው ማለት ነው እንጂ ኢቭን የልጃችን እናት ናት ብላ ለራሱ ትንሽ ሪስፔክት እየሰጠቻት አይደለም ለሩታ ማለት ነው። ሩታ ግን ብዙ ጊዜ አክብራታለች። ብዙ ጊዜ ካከበረቻት በኋላ ነው በቃ ከአቅሟ በላይ ስትሆንባት ነው ነገሮችን ሁላ በቃ ማክበሩንም ሁሉንም ትላ ሩታ በቃ በራሷ ወስና ራሷን ቆራጥ አድርጋ ነገሮችን እንትን ማለት የጀመረችው እንጂ ዝም ብላ አይደለም ማለት ነው። ስለዚህ ብዙዬ በጣም የምትገርም ሴት ናት ሲጀመር ማለት ነው። እና ደግሞ ልጅቷን አሁን ሩታን ተዋት። ከሩታ ምንድን ነው የምትፈልጉት እንዴ? ገና ለገናች ልጅ ወልድ ያለችና ታስራ መኖር አለባት እንዴ? ልጅ መታሰር ያደርጋችሁት እንዴ? በእናንተ ፈለገችበት ሀገር ልጇን ይዛ መኖር መብቷ ነው። መኖር ትችላለች እንደፈለገች እንዴ። በጣም እኮ ነው የሚገርመው እውነት። እኔ በጣም ነው የገረመኝ እያወሩ ያሉት ነገር እያደረጉ እና አብርሽ እያደረጉ ያሉት ነገር እጅግ በጣም ነው የገረመኝ። አንድ ሴት ከወለደች መታሰር አለባት በልጇ። በቃ ይሄ ልጅ እዚህ ነው ምንድን ነው ፈለገችበት ዘና ብላ ልጇን ማሳደግ ትችላለች። ዘና ብላ ማለት ነው። በፈለገው ህግ ራሱ ቢሄድ ሩታን ልጁን ከይሄን የ6 ወር ህፃን ልጅ ከእናቱ የሚለይ ምንም አይነት ህግ አይኖርም። ሽማግሌም ሆነ ህግ አይኖርም ማለት ነው። እየመረረ ትወጣታለህ። የትም ሀገር ብትኖር እየሄድክ ታያታለህ እንጂ እየሄድክ ታያለህ ልጅህን እንጂ ምንም ሌላ መፍትሄ የለውም ማለት ነው። እና ወደ ሀገር ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ለቤት አዲስ ከሆናችሁ እንደነገርኳችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። ባይ